መሐመድ አህመድ ነኝ። ኢየሱስ ክርስቶስ ጌታ ነው። ይሄንን ፕላትፎርም ሼር አርጉ፣ ኮፒሊንግ አርጉ፣ ላይክ አርጉ። የቤት ይደግ የወንጌል አገልግሎት ነው፣ ሌላ ዓላማ የለውም። እና ወዶቼ እስከ ዛሬም እየረዳችሁኝ ያላችሁት አብራችሁኝ እየረዳችሁኝ ያላችሁት እናንተ ናችሁና አሁንም ከጎን የሆኑ በማለት የእግዚአብሔር ቃል አንድ ስፍራ ላይ እንዲህ የሚል ቃል አለ። ዮሐንስ ራእይ ምዕራፍ 3 ቁጥር 1 ላይ እንደዚህ ሰርዴስ ወዳለችውን ወደ ቤተ ክርስቲያን መልአክም እንዲህ ብለህ ጻፍ አለኝ። ሰባቱ የእግዚአብሔር መናፍስት ሰባቱም ከዋክብት ያሉትም እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህም ስም አለህ፣ ሞተሃል ይላል። ስራህም በአምላኬ ፊትም ፍጹም ሆኖ አላገኘሁትምና የነቃሁን ሊሞትም ያለውንም የቀሩትንም ነገሮችህን አጽና፣ ሊሞት ያለውንም የቀሩትንም ነገሮችህን አጽና እያለ ዮሐንስ በፈጥሞ ደሴት ላይ ሆኖ በዛ በመከራ ውስጥ ሆኖ ግን ለሰማይ ተከፍቶለት ራእይ እያየ እግዚአብሔር እያወራው ከእግዚአብሔር መልእክት ተቀብሎ ሰርዴስ ወዳለችው ቤተ ክርስቲያን፣ ምክንያቱም እግዚአብሔር የማንንም መጥፋት ስለማይፈልግ፣ የማንንም ሞት ስለማይፈልግ፣ የማንንም ውድቀት ስለማይፈልግ እግዚአብሔር ለዛ ለሰርዴስ ወዳለችው ቤተ ክርስቲያን መልእክት ጻፍ ብሎ ሲነግረው እሱም ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞት ያለውንም የቀሩትንም ነገሮችህን አጽና እያለ ሲናገር ቁጥር 3 ላይ እንዲህ የሚል አለ። እንግዲህ እንዴትስ እንደተቀበልክ እንደሰማህም ሳስብ ጠብቀውም ንስሐም ግባ። እንግዲህ ባትገባ እንደ ሌባ እመጣብሃለሁ፣ ማናቸውም ሰዓት እንደምመጣ ከቶ አታውቅም ይላል። ኢየሱስ ክርስቶስ ጌታ ነው። በምን ሰዓት እንደምትመጣ ከቶ አታውቅምና የነቃሁን ሁሌ ተዘጋጅተን ኢየሱስ ሊመጣ በደጅ ነው። ወንድሞቼ ሁሌ ተዘጋጅተን መጠበቅ አለብን። እኛ ለስጋ ለክብራችን ደፋ ቀና ስንል ኢየሱስ ድንገት መጥቶ እንዳንቀር ወንድሞቼ መንቃት አለብን። ምክንያቱም ያቺ ቤተ ክርስቲያን የጻፈላት ቤተ ክርስቲያን ያምልኮ መልክ አላት። ስሟ ቤተ ክርስቲያን ነው። ውስጧ ግን ከእግዚአብሔር ሀሳብ ጋር አልነበረምና ግን ሕያው እንደመሆን ሕያው ትመስላለህ፣ ግን ሞተሃል እያለ ይናገራል። በዚህም ዘመን እኛ ብዙዎቻችን እየተሸወድን ነው። ሰው ክርስቶስን ደብቆ ራሱ